አስቶን ቪላ በውልቭስ 2-0 ማለት ነው። 1-0 እየተመራ ሲሯሯጡ 97ኛ ደቂቃ ማርቲኔሊ ስታይል 2 ተደረገላቸውና ተሸነፉ ማለት። እኔ አርሰናል 4-1 ካሸነፋቸው ጀምሮ ነው አስቶን ቪላ አንደርላይንግ ነምበርሶቹ በጣም ብዙ ድክመቶች አሉበት አጋልጠናል። ከዛ በኋላ ይለጠለጣል ብዙ ጊዜ ነበር ያልኩት። ብዙ ጊዜ ማለት አሁን ይሄ ትርፌ ድልሽን አገኘሽ። አሁን ፓላስን ለጥፈሽ ሶስተኛ ላይ ደቅ ማድረግ ትችላለሽ። ጎል ዲፈረንስ ምናምን ብቻ ነው የሚቀርሽ። ሌላ ደግሞ ይጥላል። ከእንደገና ደግሞ ሌላ ቅመም የአርሰናል ደጋፊ እኛ ምን አገባን አስቶን ቪላ ቢወድቅ ብትረማ አስቶን ቪላ ለቶፕ 4 በሰጋ ቁጥር ከሲቲ ጋር ጨዋታ አለው ይጋደልልናል። ገባለ ከሲቲ ጋር አቅም ያላቸው ቡድኖች በደንብ አድርገው እንዲፋለሙ ነው የምንፈልገው። አቅም እንዲኖራቸው ደግሞ ሪስክ ውስጥ መግባት አለባቸው። ለምሳሌ አሁን ቸልሲን እኛ ሪስክ ውስጥ ስንከታት ሄዳ ስታንፎርድ ብሪጅ ላይ ፈላውን ተለጥፍልናልሽ ማለት ነው። ገባ አይደል? እንደዚህ አይነት ጫና ነው የቋጠሮ ጫናችን ዘንድሮ በየአቅጣጫው ነው ማለት ነው። ገባሽ አይደል? ቪላ ቻምፒየንስ ሊግ የሚገባው ዩሮፓ ሊግ በልቶ ነው እንጂ 5 ውስጥ ገብቶ አይደል። ማን ዩናይትድ፣ ሊቨርፑል እና ቸልሲ እየተንኮታኮቱ ቪላን ይቀድሙታል ባይ ነኝ። ምናልባት ሌሎቹ ከሸኑ 4ኛ 5ኛ ሊወጣ ይችላል። 3ኛ ግን የትርፌ ነው። እንኳን ደስ አለሽ አንቺ አድክሚዎች ዋንጫውን ትበያለሽ። ዋንጫ ከፈት በለው በሩን የሻምፒዮንስ ሊጉን ደረስኩልሽ ሻምፒዮንስ ሊግዬ የማንን መቀለጃ ሆነህ ነበረ መጣሁልህ ላስከብርህ የቁርጥ ቀን ልጅ አባቴ ደርሼልሃለሁ። ፈላው ደግሞ ማለት ያው 3ኛ ነኛ አጋፍጥልሻለሁ ወደ ላይ ደረታ ቢሉካ ትገባለህ እንዳትፈቂ በቃ ወልብስዬ ደግሞ ማለት ማን ወንድ ነው ውለታሽ በስቶብኛል። ማን ወንድ ነው የሚያስወርድሽ? ማን ወንድ አቋመ ከጎንሽ ነው? አቋመ ከጎንሽ ሆኖ እኔ ከጎንሽ ሆኜ ማን እንደሚነካሽ አለው እንግዲህ አለው እንዳትፈሪ ወልብስዬ ወጥቷል። ወልቭስ ሲነቁ ተኝተን ሲተኙ ነቃን የሚለው አባባል ለወልቭስ የሚሰራ ይመስለኛል። ባለቀ ደቂቃ ነቃ እያለች ነው ወልቭስ ያራዳለች። ባለፈው አርሰናል ነጥብ አስጣል፣ አሁን ደግሞ ከች ብላለች አስቶን ቪላ ነጥብ አስጣለች ማለት ነው። ከዚህ በኋላ እኛ ዋንጫ ብንመኝስ ወደ አሸንፈን 3ኛ ላይ መጠን ደቅ ማለት ነው። 3ኛ ላይ መጠን ደቅ ወልቭስ ይችላል፣ እኛ ደግሞ ለዋንጫ ነው የምንጫወት። ፓላስ መጀመሪያ እንግለባትና እናወራለን። መቻችሁ አርሰናልን ከ2-0 ሁለታቻ በማስወጣት ኮንፊደንሱን መልሶ ያገኘው ወልቭሳችን ዛሬ ደግሞ ቪላን 2-0 ለምንድን ነው ለወልቭስ ማልቋጠረው? አርሰናልን ሁለታቻ አድርጎት ለምንስ ነው ለማንቼ ለጎረቤቴ ለኔ በየጌሙ ለምትቋጠርልኝ 3ኛ እንድትጨርስ ማልቋጠርላት? እድል ተመሻሽቷል። አሁን ማንቸስተር ዩናይትድ ከዚህ በኋላ ካሸነፈ አንድ ጌም ነገ እሁድ ከፓላስ ይጮታል። ካሸነፈ ቪላን በልጦት በ51 ነጥብ እኩል ይሆንና ጎል ዲፈረንስ ማን ዩናይትድ ይበልጣል። 3ኛ ላይ ደቅ ትላለች ማለት ነው። የሚገርም ፕሪሚየር ሊግ ሲዝን ማለት ነው። በቃ እየተቆጣጠርን መብላት ያለብን ዋንጫ ነው ይሄ። 1-0 ሲመራ ቆይቶ ቪላ ሰከንድ ሃፍ በገባበት ጎል ሲሯሯጥ በቃ ተጫዋቾችን ወደፊት ማድረግ ነበረበት ግዴታ። ባለቀ ሰዓት ካውንተር ሄዶ ወልቭስ 2-0 አደረገለት ማለት ነው። ይመቸው። ነጥቡ ይሄንን ይመስላል። ቴብሉ እንደምታዩት ዩናይትድ ቀጣዩን ካሸነፈ 3ኛ ይሆናል ማለት ነው። በቃ የሚገርም ሲዝን። አቤት ስንበላው ደግሞ አሬ ትርፌ ደጋፊዎች ምን አይነት ቋጠሮ እየቋጠራችሁ ነው? ቆይ ምን አይነት ግድጋድ ብታስገደግዱ ነው እንዴ? ሰሞኑን ሁሉ ነገር እየዘመረላቸው ነው ጀማው፣ ሁሉ ነገር ማለት ነው። ይሄው ዛሬ ወልቭስ ማለት ነው ቪላ ለጠፈላቸው በአግባቡ። አንተ 2-0 እናንተ ቀጣይ እኮ ትርፌ እኮ ጨዋታን ካሸነፈሽ ማለት ነው እንግዲህ ጎል በተለይ ደግሞ በዛርጋ 2 ጎል 3 ጎል አግብታ የምታሸንፍ ከሆነ ፓላስ ማለት ነው መታ 3ኛ ላይ ቀብረር ብላ ነው የምትቀመጠው። ቀብረር ብላ ማለት ነው። ኧረ ሰሞኑን በርግዶላችኋል እነዚህ ሰዎች። ምን ጀምረው ነው ጀማው? ምን ጀምረው ነው? ወይኔ ለማንኛውም ጀማው ኦፊሻሊ እሁድ ልዩ ኢቨንት አለኝ በአንዳስ ኢንተርቴይንመንት ላይ። እዛ በጊዜ በመገኘት ሰብሰብ ብላችሁ ኳስ ማየት የምትፈልጉ የዩናይትድ ደጋፊዎች ካላችሁ እንግዲህ እዛ ኢቨንት አዘጋጅተናል። ማንቸስተር ከፓላስ ጨዋታ ይታያል። በማስቀጠል ደግሞ አርሰናል ከቼልሲ እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አለን። በሱም ሰብሰብ ብለን በዛው መንቀውጥ ይሆናል። የአርሰናል ደጋፊዎች ግመቻችሁ